በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 14 2017 ዓመተ ምህረት የዐቢይ ጾም አምስተኛ ሳምንት ደብረ ዘይት ወይም በአባቶቻችንና በእናቶቻችን አጠራር እኩለ ጾም። ደብረ ዘይት ጌታችን ያረገበት ስለ ዓለም ፍጻሜ ምልክቶች ያስተማረበት በወይራ የተከበበ ተራራ ነው። ደብረ ዘይት ተብሎ በተራራ ስም ይጠራ እንጂ የጌታችን በዓለ ምጽአቱ የምናከብርበት በዓል ነው። ደብረ ዘይት የጌታችን ከ18ቱ በዓላት አንዱ ነው። ጌታችን በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው አሉት። ጌታችንም ስለ ምጽአቱ ሶስት ዋና ዋና ነገሮችን አስተምሯቸዋል። ወይም በሶስት ዋና ዋና ነገሮች ከፍሎ አስተምሯቸዋል። እነሱም አንደኛ የምጽአቱ ምልክቶች፣ ሁለተኛ የምጽአቱ ምሳሌዎች፣ ሶስተኛ የአመጣጡ ሁኔታ። አንደኛውን ስናይ የምጽአቱ 21 ምልክቶችን ነግሯቸዋል። ከእነሱም መካከል የተወሰኑትን ለናሙና ያክል እናያቸዋለን። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያዎች ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኛ ነቢያቶችም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስቴ ወንጌል ሁሉ ይሰበካል። በዚያም ጊዜ መጨረሻው ይመጣል። እንግዲህ በነቢዩ ዳንኤል የተባለው የጥፋት እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ። በከሰገነትም ያሉ በቤቱ ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለእርጉዞች ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። በዚያም ጊዜ ተራሮችን ሸፍኑን፣ ኮረብታዎችንም ውደቁብን ይላሉ። እነዚያ ቀኖችስ ባያጥሩ ሥጋ የለበሱ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ። በዚያም ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትን ድንቅንም ያሳያሉ። ስለዚህ ከፍሬዎቻቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅም መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞራዎች ይሰበሰባሉና። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላትም ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ታዩታላችሁ። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህ ሁሉ ስታዩ በደጅ እንደቀረበ እወቁ። ጌታችሁ በምን ሰዓት እንዲመጣ አታውቁምና። እንግዲህ ንቁ። እስከ መጨረሻው የሚጸና ግን እርሱ ይድናል።
እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ሁለተኛ ያስተማረበት የምጽአቱን መቅረብ ምሳሌዎች ያሳየበት ነው። በለስ በክረምት አትለመልምም በበጋ እንጂ መምጣቱ ወይም የምጽአቱ መቅረብ ታስረዳለች። የበለስ መለምለም የመከር መድረስ ምልክት እንደሆነ የምጥ ዳር መጀመሪያ ምጽአት እንደቀረበ ያስረዳልና ጌታ ወልድ ኢየሱስ ክርስቶስ ያስተማረበት ሶስተኛው የአመጣጡን ሁኔታ እንዲሁ ለቅዱሳን ሐዋርያት ገልጦላቸዋል። ይህ ምንድነው? መብረቅ በዝናብ ወቅት ሳይታሰብ እንደሚመጣ ሁሉ ክርስቶስ እንዲሁ ባልታሰበበት ሰዓት ይመጣል። ሐዋርያትም ምልክቱን ከነገራቸው በኋላ ቀኑን እና ዕለቱን ለይቶ እንዲነግራቸው አጥብቀው ለመኑት። እርሱ ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክት ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉና ጸልዩ አላቸው።